ለካሜራ የማይገባችሁ ፍጥረቶች ናቸው። አሳቢ ቤዛ አንቺ እዚህ ጋር አንዴ ቤዛ ማይ ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? እንግዲህ ዛሬም ተመልሻለሁ ማለት ነው። ትንሽ የድምፅ ማነስ ካለ ሌሊት ስለሆነ ለዛ ነው። እንግዲህ ከመሽ ነው ባለፈው ጽጌ የሆነ ጥፋት አጥፍታ ነበረ፣ ትዝ ካላችሁ እንቅልፍ እምቢ ስላለኝ የሆነ ሀሳብ መጣልኝ ምናምን ብላ ሰይጣኔን ነካካችሁ እና እኔም ዛሬ እንቅልፍ እምቢ አለኝ። እንግዲህ የተፈጥሮ ጉዳይ ነው። ለምን እምቢ አለ አይባልም አይደለ? እሱ ተኝተዋል። እኔ ግን እንቅልፍ እምቢ አለኝ። እገላበጣለሁ ምን እንደሆንኩኝ አላውቅም። እና ለምንድን ነው ይህንን ሰዓት ማትጠቀምበት የሚል ሀሳብ መጣልኝ እና ከራሴ ጋር ተስማምቼ የሆነ ሀሳብ ላይ ደርሻለሁ። ምንድነው ዛሬ እብድ ያለ ፕራንክ እንሰራችኋለን ማለት ነው። ከሌሊቱ አይዶን ነው ስንት ሰዓት እንደሆነ 7 ሰዓት አልፏል። ብቻ ይኸው ጨልሟል። የሰው ዘር የለም እና ተነስቼ ነበር። እኔ እነሳለሁ፣ እሄዳለሁ፣ ምን እላለሁ፣ ውሃ እጠጣለሁ እና ምንም ሊሄድ አልቻለም እና ከሰል አቀጣጥዬ ነው በነገራችን ላይ የመጣሁት። ከሰል አቀጣጥዬ ነው የመጣሁት እና እዚህ ፕራንክ ላይ እንድትተባበረኝ ባለፈው ከእንቅልፌ ቀስቅሳ ተባበረኝ ብላኝ ያን የመሰለ ፕራንክ እንዲሳካላት ከጎኗ ነበርኩኝ። ዛሬ እሷንም በተራዋ ከእንቅልፏ ቀስቅሼ አንድ ብትነጫነጭ ምናምን አልሰማባትም፣ ውሃ ነው መደፋባት እና አሪፍ ፕራንክ እንደምንሰራ ተስፋ አድርጋለሁ። ማርቲና ቤዚ እንግዲህ ምንም ማድረግ አልችልም። ጽጌ ልቀስቅሳት። አብራችሁን ቆዩ። ሰብስክራይብ ማድረግ እንዳይረሳ። እንሂድ። አትኝም እንዴ? ያማን ደስ ነገርከኝ እኮ የኔ እናት ሲሳይ ነው። እመቤቴን ጭራሽ አለመተኛትሽ ነው እንጂ አለመተኛትሽ እመቤቴን ነው እንጂ ብተኝ ኑሮማ ከዚህ በላይ ነበር የምደነግጪው። እንዴት ማለት ትሰርቂያለሽ? እንዴ ትሰርቂያለሽ? ልቤን ሰርቀሽዋል። አትተኝም እንዴ አንቺ? ላይ ባለ እኮ እሺ በቃ ቁጭ ካልና ይቀር። ለምን አንቺ እንዴት ቁጭ አልሽ? ሀሳብ አልመጣልሽም ማለት ነው? እኔ እውነት እናንተ ላይ ማሰቃየት ስልችት ስላለኝ እንዴ። ብርድ ልብሴ ምንድነው? ለብሰሽ ነው? እመቤቴ እኮ ነው። ምን አገባ ታዲያ? ይሁን ታወሪያታለሽ። ይሄን ቪዲዮ ላስቀምጥ። እመቤቴን ታስቀምጥሽ። እሺ ነኝ ጽጌ ስሚኝ፣ እመቤቴን ስሚኝ። አጥፋልኝ ነይ፣ እሱንም ሳልገልብሽ እመቤቴን ነይ ስሚኝ። አንቺ ቪዲዮ እየሰራሁ እንዴ አንቺ አትጩሂ በእናትሽ። እነሱ ፕራንክ ላደርጋችሁ ነው። አንቺ ተነሽ፣ እመቤቴን ተነሽ። እሰይ እንኳን እሺ በቃ በፍቅር ፍቅር ያሻል እኮ አንቺ እንዳይነጋ እባክሽ እንጃጃ ነይ ተነሽ እኮ ብርድ አንተ አትጎትተው አይችልም። ብርድ ልብሴ ጋይስ አዲስ ነው። እሺ ብርድ ልብስ ይውላት መቤቴን መች ነው ባለፈው አንድ ሰዓት መታተኛች። ጠዋት አንድ ሰዓት ማነው ማታ አንድ ሰዓት
ማታ 1 ሰዓት ላይ ገብቼ አንድ ሰዓት መጣ። ምኑ አሟት ነው ላለው መጣ ለጣለች በቃ ይቻል እንትን ካላስገኝ እንዴ አንቺ መቤቴ ነው ምንድን ነው? ይኸውልሽ ምን እናደርጋለን መሰለሽ? ከሰል አቀጣጥዬ ነው የመጣሁት። ቡና ጥጄ ነው የመጣሁት። ማሪ ምን ጀመርሽ? ይኸውልሽ ራስሽን እያመመሽ? አይ በሌሊቱ ታዲያ ስሚ ይኸውልሽ ከሰል አቀጣጥዬ ነው የመጣሁት እና ፕራንክ እንድናደርጋቸው ነው። ባለፈው አንቺ ተባብረሽ የለ ምን ፕራንክ ነው? ታስቡለት እንድጋኛ መቤቴን ጽጌ ስነ ስርዓት ያልሽ ለምን? እሺ ምን እግዚአብሔር እኔ ምን ቅርፌ እንዲህ ብሎኛል። አንተ ምን እንዲህ ብሎ ሁለት ሰይጣኖች ሲገናኙ ሌሊት ማለት ነው። ቡና ተሽሎ ቡና ቆይ ግን እኔ ብርዳችን እሺ በለረ ስለዚህ ድምፅሽን ቀንሽ። ኧረ በፈጠረሽ ሄሎን ተይው በቃሽ። ለምንም ነው ሻዋው እንዴት ነው አልበቃችም። ቡና ናት በይኝ። እሺ ነይ አንተ ገብርኤልን ቤቱ እንደልና ማለት ነው። ገብርኤልን መቤቴን አቀጣጥዬ ስቶቭ ላይ ሻይ ጠጥቼ ምን ላድርግ? ላራግበት እንዲሁ እሳት እኮ ነው። ምን ላራቅ? እሺ ስሚ ሀሳቢ ምን መሰለሽ? እንቀሳቀሳቸውና ማለት ነው። ኧረ በኢየሱስ እንትን እሺ እንቀሳቀሳቸዋል። ቡናው ይሄን ታዘገጃጅዋለሽ። እዚህ ጋር እናቀራርበውና እንደ ስሙ ማለት ነው እና እዚህ ጋር እናቀራርበዋለን። ከዛ እኔ ያላንቺ ባዶ እኮ ነኝ፣ ያላንቺ ባዶ ነኝ እና ይሄንን ቡናው ምናምን እናቀራርበዋለን። ከዛ አበሻ ቀሚስና እንደ ሴት ታለብሽኛለሽ። የሆነ ወይ ቢጃማም ከሆነ እለብሳለሁ። ከዛ እንትን እያራገብኩኝ ከዛ ኑ ቡና ጠጡ ምናምን ብለሽ ትጠሪያቸዋለሽ። ከዛ ሲመጡ እኔና አንቺ ዘራፍ እንላለን ማለት ነው። እና እናቴ እጣኑ ይጨሳል። እንቆላ ላይ እንዴት ነሳል? አንድ ሁለት አይ ኧረ ተይ በኢየሱስ እንዴት እንዳስደነገጠ አንድ ሁለት እኮ ሂጃለሁ አልሳካልኝ እንጂ ፈታው ምንም ሂጃለሁ ግን አልሳካልኝ። ቆይ እናቴ ትሙት ዋናውን ስራ ሰርቼ ነው የቀሰቀስኩሽ። እና ቤቴ እንትን እንዳደክም ይሄ ከስር የሚያደርጉት እዚህ ጋር ነው። እዚህ ጋር አረንጓዴው ነገር ምንጣፉ ቤዛ በስራው አመጣል። ግን ደስ ይላል ብዬ አስባለሁ። አዎ ደስ ይላል። እሷ በነገራችን ላይ ቡና አልጠጣችም እንዴ? በቀን 10 ብናፈላላት ደስ ይላል። ጽጌ ደግሞ እዚህ ጋር አለ ልብስ አበሻ ቀሚስ ይልልኝ ቤተክርስቲያን ሄጄ እዚህ ጋር አስቀመጥኩት ነው ልብስ ገብቼ ያንቺ ነው። ሻሽ አላስኩም ማለት እንደዚህ የሚለው አዎ እንዴት ለበሰ ጅድ ኧረ ማሬ በኢየሱስ እንዴት ተሽስ አርግ ዶማ አርግ እባክህ። ምን ይጨንቀኛል? ለምን አልጨነቀንም? አርግ ገብርኤል አርግ በለጥ አርግ ገብርኤል አስተካክለው ከታች አስተካክለው እንደዚህ አስተካክለው ከስር ያለው ገበር ምናምን ገበሯን ማሬ አንተ በስሳት አድርገህ ጫት ጨባለቅ ገብርኤል እውነቴን ነው። ገበሩን ወደታች በል በጣም ነው የምታደርጊው ማሬ። ሻሽም አለ እኮ እዚህ ጋር ሻሽ ስጥሽ ያው ማሬ ዛሬ እንደሱ አይደለም። በስነ ስርዓት ነጥረሽ
እንዳያቲ እንደ ጉራጌ በቃ ያምራል። ያበደ ጽጌ ይበል በቃ አሁን ከላይ ነጠላውን ደግሞ ከሻሹ ላይ ድርጋው ማሪ ታውቂበታለሽ እኮ ኢንዲያን ጣዖት አትመስልም ጋይስ? በነገራችን ላይ ብዙ ሰዎች ሴቶቱም ታምራለች እባክህ ስትል ውሸታሞች ናቸው። ተሰብስቧል እኮ ድንባዮች እኔ ማሪ እኔም ነው የምለብሰው። እኔማ ይሄን ለብሼ ኧረ ምን ጉድ ነው ምናምን ነው የምለው። ነይ ማሪ ነይ ማሪ ነይ ሂጂ። አሁን ዛሬ በጣምሽ ሞቀሪው ጋይስ እዚህ ጋር ላሳያችሁ የተሰጠኝን ስጦታ። እናትና አባቴ ናቸው። ያምራሉ። ማሬ አሽ እንዳታመጭብን ቀስ ብለሽ ቶ ችግር የለውም። እንዴ ቀሚሱ ስታደርጊ ተጠናወትሽ። ካሜራ አስቀምጠን ነው የምንሰራው። እሺ ደብቅ ያለ ይዞ ምን አንቺ አስቀምጫታለሁ። ካሜራ አስቀምጬ መጣሁ ጋይስ ተከታተሉ። አሁንስ እያስፈራራኝ ነው ደግሞ እያበደ ነው። ከምመጣኑ አታስመጡኝ። አሞታል ያቸው በያቸዋለሁ። ሰዓቱ ደርሷል። እመትን ብያቸዋለሁ። አልመጣም ብለውልሃል። ምን አባታቸው ምን አውቃለሁ። መጣች። ነይ ማሪ በኢየሱስ ለራስማ አይሳቅም። ዋናው አንቺ ዛሬ
በስኳር ነሽ ማለት በስኳር ነው። ምን አገባኝ? ሰዓቱ ነው። እሷን ብቻ ትገባላችሁ። ለአንገትበት እንጂ እውነት ጥሩ አይደለም። ወደ አንቺ ነው የሚወጣው። አዲስ ነገር እንደሆነባችሁ አውቃለሁ። እስከዛሬ የደበኳችሁ ነገር ነው። አሁን ግን መንፈሱ ተጋልጧል። ስነ ስርዓት ያዝ። ሰዓቱ ነው። አንድ ሰዓት አምልከን እንለያያለን። ለእኔ የሰራው ነገር ለእናንተ የሚሰራ ነው። እኔ በጣም ነው የተጠቀምኩበት። አይሰራልኝም ከቀረጸች ችግር የለውም። ታይ እንጂ እንዴ እናንተ እንደቀላል ትሰሩት። ይሄ ነገር እኮ እንትን ነው፣ ቁም ነገር የምር ቁም ነገር ያኛው ማንነቴ ነው። ቁም ነገር ነው። እንዲበሉ አንቺን የመረጥኩሽ እኮ እንድትጠነቀቂልኝ ነው። ለምን መረጥከኝ? ምንድን ነው ሰው ሲታመን የማይገባችሁ ፍጥረቶች አሳቢ ቤዛ፣ አንቺ እዚህ ጋር አንዴ ቤዛ
ተሳክቷል። አይ ከዚህ በኋላ በፈለግ ወይ ይታዩ እንዴ አመጣችኋለሁ። 2 ደቂቃ አንዷ እዚህ ጋር ቁጭ ምን እሺ አንዴ ጋይስ ተብለት ቤቱ ጉምንትና አይ ደባችሁ ስለሳት ነው እንዴ ታውት ይሁን ለምን አላገሽ አንቺ ስትቀመጡ እዚህ ጋር እኔ ነው ጥቁር እዚህ ጋር እኩል እየተባልሽ ነው። ጥቁር አልወድም ነው ትግባ እንደውም ትግባ በጣም ክብር አልወድም ከፍታሪ ነበር እየማልካለሁ የምን አስተዳዳሪ ካስገበተ አንቺ በሳይ ተመሳሳቱ በብርሃን አይታችሁ ሰዓቱ ምንም ማለት ነው። ሰዓታችን ነው። እኔ እኮ ድምጽ እኮ ሰምቻለሁ ነው ማለት ሰዓተኛ ነው። አትጨናነቂ በቃ ዝም ብለሽ ብቻ አምልኪ። ነይ ቁጭ በይ። እሺ ወይ ቦታ ቀይሯት። እሺ አዎ እሷ እኮ በነገራችን ላይ ትችላለች። ነይ ማለት ነው። እስቲ ቁጭ በል ሰብሰብ ብንል ነይ ቡናው እሷ ቁምጣ ስላደረገች እሷ ቀይ ነው ድምጽ ጀመረ። ቀይ ጥቁር ቀይ በጥቁር ከመሳይ ተብለት አለ በመራን አንቺ ሰዓት ያዙ በማለት ታርጋጊ ብዬ አትጥሩብን እዚህ በዚህ ማንም ይጠራ የለም። ነይ ቁጭ በይ። ነይ ማለት አረ ይጭስ እንደው ቢቀነስ ጥሩ ነው። ቀስ ያለው እንጨምራለን። ስንት ናችሁ? እስቲ 1 2 3 4 1 2 3 4 እኔ አንቺ ጋለች እሱን ከነካሽ አጠቀመልሽ። እስቲ ልጅ መስዋዕት አለ እኮ አሁን ያነሳችሁ መስዋዕት አለ እኮ አለ። እናቀጣጥላለን። ነግሬሽ ነይታች ገብርኤል ስቶፕ በግትሽ የምትጠቀሚው አንቺ ነሽ። ልንገርሽ እኔ ምንም አንድ የምጠቀመው ነገር የለም። አጠፋችሁ አንቺ በጣም ተጨማለሽ። አጠፋችሁ ለምን መፍትሄ ብትጋፉኝ ሰው በድንጋይ አድርጊኝ እንዴ እንዴ ሰው በድንጋይ ያበቃል። ምን ችግር አለ? እናንተ ፍቅር ሲዝም መጣ ብላችሁ አይደል? ስንት ግልብጥ ብላችሁ ወጣችሁ እኮ ለኛ ምን ሲሆን ነው እንትን በሌሊት 7 ሰዓት እንደዚህ ነገር ጀመርክ። ሰዓቱ ነው ግዴታ ነው። ጎረቤቶችን ገና አመጣችኋለሁ፣ ግን ከአጠገብ ነው የሚጀምረው ብዬ ከፋችላችሁ ኑ ደህና ዋላችሁ። ግቡ በራችን ክፍት ነው። እንበዛለን ገና ጥቁር ኧረ በእናትህ ዞር በል ይመለስ። በኢየሱስ እንዳይመጣው ሲያስጠላ ቡና እናግታት እንዴ? ቀይ ማሰል በለጠ ጾም ነው። ኪዳነ ምሕረት 7 ሰዓት ነው። ስለሰዓት ያለው ችግር የለም። እንደዚህ አይደረግም እኮ በየትኛውም እንኳን እኛ ሲኒሮቹ ጀማሪዎቹ ውሻ አይደረጉም እኮ። እውነቱን ነው። ስንት ሰው መሰለሽ የሚለምን እዚህ በቀላሉ ስለተገኘ ነው። ምን ነው በዚህ ሰዓት ተነስታችሁ ኧረ በሳሊ ተመጡ ሳይሰራም
ዋና ጸሐፊ ነው። ጋይስ ፍራንክ ቁም ነገር ማስጨበጥ ብዬ ተስፋ አደርጋለሁ። በበኩሌ በጣም ዋና ተባባሪ ወይኔ ማሬ አሁንም ታማልኝ ቅድም አታማልኝ እኮ ሰው በማንነቱ ግን እንደዚህ መባል የለበት። ታይ 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 ማሪ ታይ አትንኪው። አያገባ 2 ሰዓት ይቀረኛል። 1 ተኩል ይቀረኛል። ፕላስቲኩ እዚህ ጋር የራሴ ምን ነው አንተ በለጠ መብራት ነው ሲጣን የምጠራብህ በዚህ ሰዓት ሰባሳቱ ያረዛ በእናትህ ሲያስጠላ እናንተን ቀሰቀስኳችሁ ማለት ሰይጣን ጠራው ማለት ነው። እመቤቴ በጣም እናደር ነበር እንደዚህ ለብሳ ስላገኘው ስቄሮኝ ዝም ያልኩት እመቤቴ እንዴ ያገባሽ ኧረ ለዛ ምን ሰው እኮ በድንጋይ የሚያመልከው ምን ነው እንዴ ማመን እኮ አይሉ እናመልካለን እኛ የራሳችን በእኛ ሀገሮች ባንተጋ ምንድነው ማሬ ናገባ ና ኧረ ለዛ ሰዓት አድርጎ ገብርኤል በለጠ ምን አይ በነገራችን ላይ እያለሳለስኩ ይገባላል። ኔክስት አብረን ነው የምናመልኩሽ። አዎ ምን ምን ነገር ምን በቃ በቴክስት ማሪ ሀሳባችሁን መግለጽ ያቀታችሁ በቴክስት በቃ ማርታ ተንበቅብቀሻል አዳሜ። አዎ ያዝናናል። አሁን አንተ ቁም ነገርን የሚያስጨብጥ በነገራችን ላይ ሌላ ሰው ከቤታቸው አባል አንድ ሰው እንደዚህ ቢያረግ ምን ማድረግ እንዳለባችሁ ነው ያሳየነው። በጥንቃቄ ሰው ግን በማንነቱ አትናገርሽ ማለት ነገ ከነገ ወዲያ አንቺ ወንድ ብትሆኝ ምን እንደምናደርግሽ አናርቅሽ። እያት ፂም ባይኖርሽ እኮ ቸከስነሽ እኮ ማማ። በቃ ፍቱ መጀመሪያ ወደሽ ወደ እነሱ ይርቅ። ያምራል ጋይስ ያምራል በጣም ነው የሚያምረው። ጋይስ እንግዲህ ቪዲዮውን ፈታ ዘታ እንዳላችሁ ተስፋ እናደርጋለን። አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያደረጋችሁ አብራችሁን ቆዩ። በኔክስት ቪዲዮ እስክንመጣ ድረስ ባይ ባይ።